ከጥቂት አስርተ ዓመታት በፊት ይህች ምድር ሙሉ በሙሉ ፈራርሳ ከሰው ይልቅ የቦምብ ስብርባሪ የሚበዛባት የሞት ቀጠና ሆና ነበር። ማንም ሰው ከዚህ አመድ ክምር ውስጥ ህይወት እንደገና ትበቅላለች ብሎ በጭራሽ አልገመተም። ዳሩ ግን ህዝቦቿ በተስፋ መቁረጥ ጥግ ውስጥ ሆነው እርስ በርስ ተቃቅፈው በላብና በእንባ ጡብ በጡብ ላይ እያኖሩ ሀገራቸውን እንደ አዲስ ፈጥሯታል። ዛሬ ላይ ሆነን ስናያት ያ ሁሉ ሰቆቃና መከራ የነበረባት አትመስልም። መንገዶቿ እንደ መስታወት አሁን ላይ ያንጸባርቃሉ። ፎቆቿ ደመናን ይነካሉ። የተፈጥሮ ልምላሜዋ ደግሞ አንጀትን በሐሴት ያርሳል። በዚህች ሀገር የሰው ልጅ ህሊና ከምንም ነገር በላይ ክቡር ነው። ከከተማ ወጣ ብላችሁ በመንገድ ዳር ስታልፉ ሰዎች ያመረቱትን ፍራፍሬና ውብ አበቦች አሰናድተው አስቀምጠው ታገኛላችሁ። ነገር ግን አንድም ሻጭ የለም። ተጓዡ የፈለገውን ወስዶ የተተመነውን ገንዘብ እዛችሁ ባለች ትንሽ ሳጥን ውስጥ ከቶ ይሄዳል። ይህ ንጹህ መተማመን፣ ይህ ከልብ የመነጨ የሰው ልጅ ታማኝነት የገንዘብን አቅም ወደ ጎን ጥሎ የነፍስን ልዕልና በእውነቱ ያሳያል። ሌባ በሌለበት መጠራጠር በጠፋበት በዚህች ምድር የሰው ልጅ ምን ያህል መልካም መሆን እንደሚችል ሕያው ምስክር ሆና ቆማለች። ዕውቀት በዚህች ምድር የሚሸጥ ሸቀጥ አይደለም። ኪስ ባዶ ቢሆንም አእምሮህ ብሩህ ከሆነ የሀገሪቱ በሮች ሁሉ ወለል ብለው ይከፈቱልሃል። ሌላው ቀርቶ ከየትም የዓለም ጥግ ለሚመጣ የውጭ ዜጋ እንኳ የከፍተኛ ትምህርት በሮቿን በነጻ የከፈተች እውነተኛ የጥበብ እናት ናት። ከዚህ ሁሉ በላይ ደግሞ የቱንም ያህል የሥራ አምላኪ ቢሆኑ እሁድ ቀን ሲመጣ ግን አገሪቱ እስትንፋሷን ዋጥ አድርጋ ታርፋለች። አዎ እሁድ የቤተሰብ የፍቅርና የነፍስ ረፍት ነው። ቢሊዮን ዶላር ቢዘንብ እንኳ የህይወትን ጣዕም በገንዘብ አይለውጡትም። ያ ከአምር ተነስቶ ዓለምን ያስደመመው ያ የሰውነትን ክብር በተግባር ያሳየን ድንቅ ህዝብ የሚኖርባት የምድራችን የኢኮኖሚና የውበት ተምሳሌት የሆነችው ሀገር እስቲ ማን እንደሆነች ገምቱ። ጀርመን ትባላለች። የዛሬው ጉዟችን በስራና በፍቅር ህይወትን ወደ ቀየረችው ወደ ምድራችን ምርጥ ሀገር ይሆናል። ኑሮ በጀርመን ከእንሂድ ልዩ ዝግጅታችን እንሆ ተጀምሯል። አብራችሁን ቆዩ። እንዲያው ወደ ኋላ መለስ ብለን የዛሬ 80 ዓመት ገደማ የነበረውን ታሪክ ስናስታውስ የዚህች ሀገር ዕጣ ፈንታ በጨለማ የተዋጠች ይመስል ነበር። ከተሞቿ እስከ መጨረሻው ፈራርሰው ውብ ህንጻዎቿ የድንጋይ ክምር ሆነው የህዝቧም ልብ በሐዘን ተሰብሮ ነበር። በወቅቱ የነበሩ ሰዎች ነገ ፀሐይ እንድትወጣ ተስፋ ማድረግ እንኳን ያቅታቸው ነበር። ነገር ግን ጀርመናውያን እጅ መስጠትን አያውቁበትም። ወንዶቹ በጦርነት ሲያልቁባት ጀግኖቹ የጀርመን እናቶች እጆቻቸው እስኪደማ ድረስ ስብርባሪውን እያነሱ ከተማቸውን ዳግም ገነቡ። ያ በእንባ የታጠበ ድንጋይ ዛሬ የአውሮፓን የስልጣኔ ጣሪያ ደግፎ ይገኛል። ዛሬ ላይ በበርሊን አሊያም በሚዩኒክ ጎዳናዎች ስትራመዱ ያ የመከራ ዘመን ፈጽሞ አይታሰብም። ሰማይ የሚጠቅሱ ዘመናዊ ፎቆች በመሬት ስርና በላይ እንደ ሸረሪት ድር የተሳሰሩት የምድር ባቡሮች አገሪቱ ምን ያህል የጥበብ ማማ ላይ እንደወጣች በግልጽ ይመሰክራሉ። ይህ ሁሉ ነገር ግን በተአምር የመጣ ግን አይደለም። እያንዳንዱን ጡብ ላይ፣ እያንዳንዱን የብረት ብሎን ላይ የትላንቶቹ እናቶችና አባቶች ትኩስ ላብና ጥልቅ ፍቅር አርፎበታል። ለሀገር በእውነት መቆርቆር ምን ማለት እንደሆነ ጀርመኖች በተግባር ያስተምራሉ። ከከተማው ግርግር ወጣ ብላችሁ ወደ ገጠሩ ክፍል ስታቀኑ ደግሞ ሌላ ልብን የሚያሳርፍ የተፈጥሮ ገነት ይጠብቃቸዋል። በደቡባዊው የሀገሪቱ ክፍል የሚገኘው ጥቁሩ ጫካና በበረዶ የተሸፈኑት የባቫሪያ ተራሮች የተፈጥሮን ፍጹም ውበት አጉልተው ያሳያሉ። አየሩ እጅግ ንጹህ ከመሆኑ የተነሳ በእያንዳንዱ ትንፋሽ ውስጥ ህይወትን አዲስ ያደርጋታል። መንገዶቹ እንደ መስታወት ያንጸባርቃሉ። ወንዞቹ በእርጋታ ይፈሳሉ። ሁሉም ነገር በስርዓትና በህግ ይመራል መባሉን በአይና
በዓይናችሁ ታዩታላችሁ። ጀርመን ማለት ከውድቀት ተነስቶ መሮጥን ብቻ ሳይሆን በፍጥነት መብረርን ያስተማረች ዓለም ናት። አንድ ህዝብ በአንድ ልብ ከቆመ የማይገነባው ፈራርሶ ያለቀ ሀገር፣ የማይመልሰው የጠፋ ተስፋ እንደሌለ ይህች ምድር ሕያው ምስክር ናት። በዚህች ዘመናዊ ዓለም ውስጥ ሁሉንም ነገር በገንዘብና በካሜራ ጥበቃ ስር ባደረግንበት ዘመን ጀርመን ግን አንድ አስገራሚ የህሊና ትምህርት ታስተምረናለች። ከከተማው ጫጫታ ወጣ ብላችሁ ወደ ማራኪው የገጠር ክፍል ስትጓዙ አንድ ልብን የሚያሳርፍ ትዕይንት ታያላችሁ። በመንገድ ዳር ውብ አበቦችና ትኩስ ፍራፍሬዎች በሚያምር ሁኔታ ተደርድረዋል። ዳሩ ግን አንድም ሻጭ አጠገባቸው የለም። እዚያ ያለው ነገር ቢኖር ምርቱንና ዋጋውን የሚያሳይ ትንሽ ጽሑፍና ገንዘብ ማስቀመጫ ክፍት ሳጥን ብቻ ነው። አዎ ማንም ሰው መጥቶ የፈለገውን ይወስዳል። የተተመነውን ክፍያ ደግሞ በዚያች ትንሽ ሳጥን ውስጥ አስገብቶ መንገዱን ይቀጥላል። ይህ ቀላል የሚመስል ድርጊት ታዲያ በውስጡ እጅግ ጥልቅ የሆነ የሰውነት ፍልስፍናን አቅፎ ይዟል። ሌባ የሌለበት ወይም ሰው የማይሳሳት ሆኖ አይደለም። ነገር ግን ማህበረሰቡ በእርስ በእርስ መተማመን ላይ የተገነባ በመሆኑ ነው። ካሜራ ወይም ጠባቂ ሳያስፈልግ እያንዳንዱ ዜጋ የራሱን ህሊና እንደ ትልቅ ዳኛ አድርጎ ሾሟል። ይሄ ንጹህ የታማኝነት ባህል የሰው ልጅ ከገንዘብ በላይ ምን ያህል ክቡርና ታማኝ መሆን እንደሚችል ሕያው ምስክር ሆኖ ያገለግላል። ከዚህም ባሻገር ጀርመናውያን የስራ አምላኪዎች በመባል ቢታወቁም ህይወት ማለት ግን ስራ ብቻ እንዳልሆነች በሚገባ ተረድተውታል። በሳምንቱ ቀናት እንደ ንብ ሲለፉ የሰነበቱት ዜጎች እሁድ ሲመጣ ግን ዓለም እስትንፋሷን ዋጥ አድርጋ ትቆማለች። የቱንም ያህል ትልቅ ሱፐርማርኬት ቢሆን፣ የቱንም ያህል አትራፊ ቢዝነስ ቢኖር እሁድ ቀን ሁሉም በሮቹን ወለል አድርጎ ይዘጋል። በዚህች ቀን ማንም ሰው ለገንዘብ ብሎ አይሰራም። ሌላው ቀርቶ ጎረቤትን የሚረብሽ ከፍተኛ ድምጽ ማሰማት እንኳን በሕግ የተከለከለ ነው። እሁድ የቤተሰብ የተፈጥሮና የነፍስ ረፍት ቀን ነው። አባቶች ከልጆቻቸው ጋር በፓርክ ሲጫወቱ፣ እናቶች በመጽሐፍ ንባብ አእምሯቸውን ሲያድሱ፣ ወጣቶች ደግሞ በተራራ መውጣት የህይወትን ጣዕም ሲያጣጥሙ ይውላሉ። ቢሊዮን ዶላር ከሚዘንብለት ስራ ይልቅ ለቤተሰብና ለራስ የሚሰጥን አነስተኛ ጊዜ ያስቀድማሉ። ጀርመን የምታስተምረን ትልቁ ቁም ነገር ይሄው ነው። የቱንም ያህል በስልጣኔ ማማ ላይ ብንወጣ ሁልጊዜም ወደ ሰውነታችንና ወደ ቤተሰባዊ ፍቅራችን መመለስ እንዳለብን። ትምህርት ማለት ከባድ የገንዘብ ሸክምና የህይወት ዘመን ዕዳ ሆኖ እናገኘዋለን። በብዙ የዓለማችን ክፍል በተለይ በምዕራቡ ዓለም አንድ ወጣት የዩኒቨርሲቲ በር ለመርገጥ በቅድሚያ የባንክ ብድር ውስጥ መዘፈቅ ግድ ይለዋል። ጀርመን ውስጥ ግን ነገሩ ሙሉ በሙሉ የተለየ ነው። በዚህች ምድር የሰው ልጅ የሚመዝኑት በኪሱ ጥልቀት ሳይሆን በአእምሮ ብሩህነት ነው። ማንም ሰው ሀብታም ስላልሆነ ብቻ ከእውቀት ማዕድ ወደ ኋላ አይገፋም። አዎ በዚህች ሀገር የከፍተኛ ትምህርት እንደ ንጹህ አየር ለሁሉም በነጻ የታደለ የተፈጥሮ ጸጋ ነው ማለት ይቻላል። ይህ ልብን የሚያሞቅ እውነታ ለራሳቸው ዜጎች ብቻ የተተወ አይደለም። ከየትኛውም የዓለም ጥግ ሌላው ቀርቶ ከአፍሪካ መንደሮች ለሚሄድ ማንኛውም የውጭ ዜጋ እንኳ የሀገሪቱ ምርጥ ዩኒቨርሲቲዎች በሮቻቸውን ወለል አድርገው ይከፍታሉ። እውቀት የሰው ልጅ የጋራ ሀብት ነው ብለው ስለሚያምኑ ብሩህ አእምሮ ካለ አንድም ሳንቲም ሳከፍል የጥበብን ማማ እስከ ጫፍ መውጣት ትችላለህ። ያለምንም አድሎ ጥቁር ነጭ ሳይሉ የሰው ልጅ አቅም ለማውጣት ያላቸው ይሄ የጠለቀ ቅንነት በዓለማችን ላይ ፍጹም ተወዳዳሪ የሌለው የሰብአዊነት መገለጫ ነው። ከዩኒቨርሲቲ ትምህርትን ባሻገር በዚህች ምድር እያንዳንዱ የሙያ ዘርፍ እኩል ክብር አለው። አናጺውም፣ መካኒኩም፣ ዳቦ ጋጋሪውም ልክ እንደ ትልቅ ዶክተር በህብረተሰቡ ዘንድ የከበረ ቦታ ይሰጧል። ታዋቂው የሙያ ማሰልጠኛ ስርዓታቸው ወጣቶች ከልጅነታቸው ጀምሮ አንድ ሙያ ጠንቅቀው እንዲያውቁና በላባቸው እንዲኮሩ ያደርጋቸዋል። ስራን አይንቁም። ማንኛውም ስራ በጽዳትና በጥራት ከተሰራ የክብር ሁሉ ክብር እንደሆነ በጽኑ ያምናሉ።
ያምናሉ። አንድ ማህበረሰብ የእውቀትን በር በነፃ ሲከፍትና የላብን ክብር ከፍ ሲያደርግ አገር እንዴት በፍጥነት እንደምትለወጥ ጀርመን ሕያው ትምህርት ቤት ናት። ተፈጥሮን እንደ እናት ማህፀን አክብሮ የሚንከባከብ ህዝብ ቢኖር የዚህች ሀገር ዜጋ ነው። ለጀርመናውያን ቆሻሻን በየቦታው መጣል ከህግ መተላለፍ አልፎ እንደ ትልቅ ኃጢአት ነው የሚቆጠረው። እያንዳንዱን ፕላስቲክ፣ ወረቀትና ብርጭቆ በከፍተኛ ጥንቃቄ ለያይቶ ያስቀምጣሉ። ይህን የሚያደርጉት መንግስት ስላስገደዳቸው ብቻ ሳይሆን ይህች ምድር ለትውልድ የምትተላለፍ አደራ መሆኗን በልባቸው ሰሌዳ ላይ ጠንቅቀው ስለጻፉት ነው። አየራቸው እንደ ንጋት ጤዛ ንጹህ፣ ከተሞቻቸው ደግሞ በአረንጓዴ ተክሎች የተከበቡ የውበት ገነቶች ናቸው ማለት ይቻላል። ከዚህ አስገራሚ የተፈጥሮ ፍቅር ጀርባ ግን ሌላ እጅግ ልብ የሚነካ የዝምታ ርህራሄ ተደብቋል። በጀርመን ሀገር ማንኛውም የፕላስቲክ ወይም የብርጭቆ ጠርሙስ የራሱ የሆነ ተመላሽ ገንዘብ አለው። ሰዎች ውሃ ወይም መጠጥ ጠጥተው ሲጨርሱ ጠርሙሱን መልሰው ገንዘባቸውን መቀበል ይችላሉ። ነገር ግን አብዛኛው የሀገሬው ሰው በተለይ በመንገድ ላይ ሲጓዝ ጠርሙሱን ቀጥታ ወደ ቆሻሻ መጣያ ውስጥ አይከትም። በምትኩ በቆሻሻ ማጠራቀሚያው አጠገብ ወዳለው ንጹህ ስፍራ በጥንቃቄ አስቀምጠዋል። ይህ ለምን እንደሚደረግ ስታውቁ ታዲያ የዚህ ህዝብ የስነ ልቦና ልዕልና በእጅጉ ያስደንቃቸዋል። ጠርሙሱን ከቆሻሻው ጎን የሚያስቀምጡት በመንገድ ላይ የሚኖሩ አቅመ ደካሞች ወይም የገንዘብ ችግር ያለባቸው ሰዎች ንጹሃን ጠርሙስ ሰብስበው ቀለብ እንዲያገኙበት ታስቦ ነው። ይህን ሲያደርጉ ግን የተቸገረው ሰው እጁን ወደ ቆሻሻ ማጠራቀሚያ ውስጥ አስገብቶ ክብሩ እንዳይነካ፣ ሰውነቱ እንዳይዋረድ በሚል የጠለቀ ስጋት ነው። አያቸው አይደል? እርዳታቸው እንኳን ያለ ጫጫታ የሰው ልጅ የተፈጥሮ ክብር በሚያስጠብቅ መልኩ ነው። ማንም ሰው ካሜራ አብርቶ ሳይቀርጻቸው፣ ማንም እዩልኝ ሳይል የድሆችን ክብር በዝምታ የሚያስጠብቁባት የተባረከች ምድር ናት። በአብዛኛው የዓለማችን ክፍል ታዲያ ስራ ማጣት ማለት የህይወት መጨረሻ ወይም ወደ ጎዳና የመውጣት አደጋ ማለት ነው። ከዕለት ጉርስ እስከ ቤት ኪራይ ሁሉም ነገር በግለሰቡ ጫንቃ ላይ የወደቀ ከባድ ሸክም ነው። በዚህች ሀገር ግን አንድ ሰው በአጋጣሚ ስራውን ቢያጣ መንግስት ፊቱን አያዞርበትም። እንደውም ተቃራኒው ነው። አገሪቱ እንደ አሳቢና ተቅፋ አድርጋ ትይዘዋለች። የቤት ኪራዩን ትከፍላለች፣ ለዕለት ጉርሱ የሚሆን ገንዘብ ትሰጣለች፣ አልፎ ተርፎም አዲስ ስራ እስኪያገኝ ድረስ ከልቧ ትንከባከበዋለች። በዚህች ምድር ማንም ሰው ነገ ምን በላለሁ ብሎ በጭንቀት አያድርም። ይህ የጠለቀ የሰብአዊነት መረብ ህፃናት ላይ ሲደርስ ደግሞ እጅግ አስገራሚ ይሆናል። በጀርመን ሀገር ልጅ ማለት የወላጅ ብቻ ኃላፊነት አይደለም። ልጅ የሀገር ሀብት ነው። እያንዳንዱ ህፃን ከተወለደበት ቀን ጀምሮ ቢያንስ 18 ዓመት እስኪሞላው ድረስ በየወሩ መንግስት የልጆች አበል ይከፍለዋል። ወላጅ ሀብታምም ሆነ ደሃ ይህ ገንዘብ ያለምንም ልዩነት ለሁሉም ህፃናት በኩል ይሰጣል። አገሪቱ የነገ ተረካቢዎቿን የምትንከባከብበት ይህ የፍቅር ስርዓት እውነተኛ የሀገር ብልጽግና ማለት ምን እንደሆነ በግልጽ ያሳያል። ከዚህም ባሻገር ጤና በዚህች ምድር የቅንጦት ዕቃ አይደለም። በአንዳንድ ሀገራት ትልቅ በሽታ ሲመጣ ህይወት ብቻ ሳይሆን ያፈሩት ሀብትም አብሮ ይወድማል፣ ቤተሰብ ለልመና ይጋለጣል። ጀርመን ውስጥ ግን የቱንም ያህል ከባድ የህክምና ወጪ ቢጠይቅ ታካሚው ከኪሱ የሚያወጣው አንዳችም ነገር የለም። ስርዓቱ ሁሉንም ወጪ ይሸፍናል። በሽተኛው ማሰብ ያለበት ስለማገገሙ እንጂ ስለ ሆስፒታሉ ሂሳብ አይደለም። ይሄ ፍጹም የሆነ የመተሳሰብ ስርዓት ታዲያ የሰው ልጅ አእምሮ ከፍርሃት ነፃ ያወጣል። የአንድ ሀገር እውነተኛ ታላቅነት የሚለካው በሚያማምሩ ፎቆቿ ሳይሆን አቅመ ደካሞቿን በምትይዝበት መንገድ ነው። ጀርመን የምታስተምረን ይህንኑ ነው። ማንም ሰው ወደ መሬት እንዳይወድቅ የሁሉንም ዜጋ ክብር በእኩል የሚያስጠብቅ ጠንካራ ማህበራዊ መረብ መዘርጋትን። በእኛ ባህል ጊዜ ማለት እንደ ጎማ የሚለጠጥ፣ ቀጠሮ ማለት ደግሞ እንደ ሁኔታው የሚቀያየር ቀላል ነገር ሆኖ እናገኘዋለን። ነገር ግን በዚህች ሀገር ጊዜ ማለት ከወርቅም በላይ የከበረ ከህይወት ጋር እኩል የሚመዝን እጅግ ውድ ሀብት ነው። ጀርመናውያን ዘንድ አንድ ሰው ቀጠሮ አክብሮ ካልተገኘ ነገሩን በቀላሉ አረፈድኩ ይቅርታ ብሎ ያልፈውም። ለነሱ ማርፈድ ማለት የሌላውን ሰው ውድ ጊዜ በግድ መስረቅ፣ አልፎ ተርፎም የሰውን ክብርና ማንነት እንደመዳፈር ነው የሚቆጠረው። ጊዜም ማክበር የማህበረሰቡ መሰረትና እርስ በርስ ያላቸው ትልቁ
የመከባበር መገለጫ ነው። ይህ አስገራሚ የጊዜ አጠቃቀም ታዲያ በግለሰብ ደረጃ ብቻ የሚቀር አይደለም። አገሪቱ በሙሉ የምትተነፍሰው በዚሁ ትክክለኛ ስሌት ነው። የህዝብ ትራንስፖርቶች በተለይም ባቡሮችና አውቶቡሶች የሚንቀሳቀሱት በሰከንድና በሚኒት ልዩነት ነው። የባቡር መምጫ ሰዓት 12:03 ከተባለ ልክ በዛችው ቅጽበት ያለምንም መዘግየት ከተፍ ይላል። ሰዎች የሰዓታቸውን ትክክለኛነት የሚያስተካክሉት በባቡሩ መምጫ ሰዓት ነው ቢባል ማጋነን አይሆንም። ይህ ፍጹም የሆነ ስርዓት እና ለጊዜ የሚሰጡን ልዕልና አገሪቱን ያለምንም እንከን እንደ አንድ ግዙፍ ሞተር እንድትንቀሳቀስ አድርጓታል። እውነተኛ ስልጣኔ ማለት ረጃጅም ፎቆችን መገንባት ብቻ ሳይሆን በሰዎች ልብ መካከል ያለውን የደረጃና የልዩነት ግድግዳ ማፍረስ መሆኑን ይህች ሀገር ትመሰክራለች። ዛሬ የተጓዝንበት መንገድ ከአንድ ተራ ሀገር ጉብኝት የዘለለ ጥልቅ የህይወት ትምህርት የተገበየንበት ነበር። ጀርመን ማለት የብረትና የኮንክሪት ክምር ሳትሆን በሰው ልጅ ልብ ውስጥ የተገነባች የፍቅርና የእኩልነት ከተማ መሆኗን በአይናችን አይተናል። ከአመር ተነስቶ ዓለምን ማስተዳደር እንደሚቻል፣ ተዋርዶ ከመቅረት ተምሮ መነሳት እንደሚበልጥ በተግባር አስተምራናለች። የጊዜ ክብር፣ የነፍስ ረፍትና ማንም የማይወድቅባት የማህበራዊ ትስስር መረብ ሀገሪቱን የምድራችን የስልጣኔ ማማ እንድትሆን አድርጓታል። ይህች ሀገር ለኛም ትልቅ ትምህርት አላት። እኛ ኢትዮጵያውያን በውስጣችን እጅግ የጠለቀ የመተሳሰብ ባህልና የፍቅር እሴት አለን። ያንን የተዳፈነ እሳት መልሰን ካቀጣጠልነው፣ አንዳችን ለአንዳችን ከልብ ከተቆረቆርን የኛም ምድር ነገ ዓለምን የሚያስደምም የብልጽግና ተምሳሌት መሆኑ አይቀርም። መውደቅ ውርደት አይደለም። ትልቁ ውርደት ወድቆ መቅረት ነው። ጀርመኖች ከተረሳ የቦምብ ጉድጓድ ውስጥ በላባቸው ብርሃን ከፈጠሩ፣ እኛ ደግሞ በፍቅራችን ዓለምን መለወጥ እንችላለን። የዛሬው ኑሮ በጀርመን ከእንሂድ ልዩ ዝግጅታችን ይህንን ይመስል ነበር። ከዚህች ልብን ከምታሞቅ አገር ታሪክ ውስጥ የእናንተ ስሜት በይበልጥ የነካው የቱ ነው? የህሊና ዳኝነቱ ወይስ የእኩልነት ገበታው? እባካችሁን ሀሳባችሁን በኮመንት ላይ አስቀምጡልኝ። እናመሰግናለን።